ራስሽን አዋርደሽ ነገም አንቺም የሚደብርሽ ነገር ነው እያደረግሽ ያለሽ። እሱ በቃ እንደማይፈልግሽ እኮ አንድና አንድ ግልጽ ነገር ነው። ስለዚህ አንቺ ምንም መድከም የለብሽም። ገባሽ? ህይወትሽን አሻሽለሽ ለቤተሰቦች ለራስሽ እኮ ነው መኖር ያለብሽ። ስለዚህ ቅድሚያ የራስሽን ህይወት አስተካኪ፣ ስለ ራስሽ ተጨነቂ። አሁንም ቢሆን አብርሃም እያልሽ የምትሄጂው ነገር እንድታቆሚ ነው የምፈልገው። በማንም መጫወቻ እየሆንሽብኝ ነው። ያሳለፍናቸው ጊዜያቶች በጣም ከማንንም ጋር አሳልፌ የማላውቀውን ነገር ነው ከሱ ጋር ያሳለፍኩት። ገባህ አይደለ? ስለዚህ ለኔም እንደዚህ ባንዴ አብርሃምን መተው ይከብደኛል። እና ደግሞ አንድ ቁርጤን የሚያሳየኝ ነገር እያሳየኝ አይደለም፣ እሱም ቢሆን ማለት ነው። ገባህ ወይ? በስትክክል እወድሻለሁ ማፈቅርሻለሁ ብሎ ከዚህ በፊት ብሎኛል። ብዙ ነገር ማሳለፈናል ከሱ ጋር። ግን ደግሞ አሁን ባለበት ሁኔታ የሆነ ታይኝም አትታይኝም ነው እያሳየኝ ያለው። ገባህ አይደለ? ወይ ቴክስት ላይ ያወራኛል፣ ወይ በስልክ ይደውልልኛል። ከዛ በኋላ ወይ በአካል ሌላ ሰው ሆኖብኛል። ግራ ገብቶኛልና ቢያንስ እስቲ ከሱ ስሜት ጋር ያለው ነገር እሱን አንደርስታንድ ለማድረግ ልሞክር ከምፈርድበት ብዬ ነው። በዚህ ልክ ደግሞ አፍቃሪ ነሽና አብርሃምን ወደድሽው ብዬ እኔም ብዙ ነገሮችን ሞክሬልሻለሁ። ገባሽ? የማይደረጉ ነገሮችን የማይቻሉትን ነገሮችን ችለን ነው እየመጣን ያለው። ግን ከዚህ በላይ ደግሞ ለኛ መታገል እኔ ከእውነታ እየወጣን ነው። ተረዳሽ? ይሄ ፍቅር አይደለም። እንደዚህ አይነት ፍቅር እኔ አላየሁም። በቃ የምነግርሽ ነገር ቢኖር ከዚህ በኋላ ከአብርሃም ጋር ያለሽን ነገር አቁሚ። በቃ ደግሜ ከሱ ጋር ላይሽ አልፈልግም። ሰላም፣ እንዴት ናችሁ የተከበራችሁ ውድ ቤተሰብ? እኔ ያለውኝ እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ይበል ማለት ነው። ዛሬም ተመልሼ መጥቻለሁ። የመጣሁበት ምክንያት ያው በሄርሜላ ጉዳይ ነው፣ የሚታወቅ ነገር ነውና ሄርሜላ እስከዛሬ ስትለፋበት ስትደክምለት እና ስትታገልለት ለነበረው ሰው ለአብርሃም በጣም ብዙ መስዋዕቶችን ሆናለታለችና እስከዛሬ ደግሞ የደከመችው ያለምንም መፍትሄ ወይ ደግሞ ፍቅሯን ለመግለጽ አብሯት እንዲሆን ብዙ ነገሮችን አስባ ነው። ገባ? የወደፊቱ ባሌ ነው ብዙ ነገር አስበዋል ብቻና ያ ነገር ከግብም አልደረሰላትም እና በሱም የተነሳ ደግሞ በጣም ድካሞችና ስቃዮችን እንግልቶችን እያየች ስለሆነ ሄርሜላንም ጠርቼ ለአንድና ለመጨረሻ ጊዜ ከአብርሃም ጋር ያላትን ግንኙነት በቃ ይበቃታል። ምክንያቱም ከዚህ በላይ ሄርሜላን እንድትሰቃይ አልፈልግም። እሷ ለአብርሃም የምትሆነው ነገርና ደግሞ አብርሃም ለሷ እየሆነላት ያለው ነገር ምንም ፈጽሞ የተገናኘ ነገር አይደለም። ምክንያቱም ይቺ ልጅ ክብሯን አውርዳ ማንነቷን ዝቅ አድርጋ እንደ ትክክለኛ ሰው ከምንም በላይ አፍቃሪ ሆናለት እሱን ለመውደድና እሱን የሷ ለማድረግ በምትሞክርበት ጊዜ ላይ እሱ ምንም አይነት የፍቅርም ይሁን ብቻ እኔ እህቴ ከእንደዚህ አይነት ነገሮች አንደኛ እንድትወጣልኝ ነው የምፈልገው። ሲቀጥል ደግሞ አብርሃም ወደ ቀልቡ ይመለስ አይመለስ የሚለው ነገር ምናምን ብዙ ጊዜኛ ማውርተንበታል ከሷ ጋር እና የአብርሃም ደህንነት ጤናው ነበር ያስፈልገኛል፣ ቅድሚያ የአብርሃም ደህንነት ይመለስ ምናምን ነገር ብለን ነበር ያወራነውና ጤናው እንኳን ከተመለሰ በኋላ እሱ አሁንም ፍቅሯን ለማሳየት እሱን ለመንከባከብ በጣም እየሞከረችና እየታገለች ነው። ቢያንስ ያንን ነገር እንኳን አይቶ እውነታዎቹንም ለመገንዘብና ለመረዳት እንኳን ፍቃደኛ አይደለም። ከገባችሁ ማለት ነው። ሄርሜላ ምንም እጇ እንደሌለበት ያቃልም ግልጽና ግልጽ የሆነ ነገር ነው። ምክንያቱም ይሄ ልጅ ትላንትና የሚያስጠላ ህይወት ላይ ነበረ። ሄርሜላ ደግሞ መታ ህይወቱን አሳምራለታለች። ከነበረበት ነገሮች እንዳለ ብቻ ወደ ራሷ አምጥታው ሲጀመር ሄርሜላ ለአብርሃም መስዋዕት ሆነችለት እንጂ አብርሃም ለሷ ምንም የሆነላት ነገር የለም እኔ እንዳየሁት ከሆነ። ስለዚህ እቺ ልጅ ሴት ናት፣ ትደክማለች፣ ይበቃታል። ከዚህ በላይ ደግሞ መንገላታት መሰቃየት የለባትም። ስለዚህ ሄርሜላን እኔ ከዚህ በፊት በጣም ብዙ ጊዜ ነግሬያታለሁ አብርሃምን በዚህን ያህል ልክ ለምን መውደድና ማፍቀር እንዳስፈለጋት በዚህን ያህል ልክ መስዋዕትን እየከፈለች ያለችው አንደኛ ምን እንደ እልህ ነው ሆኖ እየታየኛለሁ። ምክንያቱም እዚህ ጋር የማይፈልጋትን ሰው ቢፈልጋት ወደ ህይወቷ ይመለሳል። ገባ? እሷ እየፈለገችው እሱ የማይፈልጋት አይነት ነገር ሆኖ ጭራሽ አጠገቡ እንድትደርስለትና ማናቸውም በዙሪያ ያለ ነው አጠገቡ እንድንደርስ የማይፈልግ ሰው ጋር ይህን ያህል መስዋዕት መክፈልና ግንኙነት ማድረግ ምንም አስፈላጊ አይደለም። ሄርሜላ ማለት ማንም ወንድ ተንበርክኮ ለምኗት የማያገኛት ሴት ናት። ይቺ ልጅ የተከበረች ማንነቷን ዝቅ አድርጋ ነው ለሱ መስዋዕትነት እየከፈለች ያለችው ማለት ነው። እና ሄርሜላ መታለች። እታለም እንዴት ነሽ? እንዴት ነህ? ጠፋሽኩ። አለሁልህ። ደህና ነህ? አለሁልሽ። አምሮብሻል እባክሽ። ኧረ እባክህ እስኪ ቴንክ ዩ። ምቾት ላይ ነሽ በጣም ቴንክ ዩ። ምን ይመቸኛል ብለህ ነው? እንዴት ነበር ቆይታ ምናምን? አሪፍ ነው እግዚአብሔር ይመስገን። ደህና ነህ አንተ? አለሁልሽ።
አለው ልክ ያ ወደ ገደለው ልግባና አንተም አምሮብሃል። እኔ ያላንቺ ትንሽ ወዜ ምናምን ቀንሷል። እንከባከብ ነበረ በአንቺ ትንሽ ወዜ አለቀ እኮ ምን ሆኜ ያው የአንቺ ነገር እንግዲህ እጅሽ የትም ቢገባ እኔ ተከትዬሽ እንደምገባ ግልጽ ነው። በደንብ ወንድም መከታው እና ዛሬ የምልልሽ ነው መሰለሽ ኤርሚ፣ እስከዛሬ የምታደርጊያቸው ነገሮች ብዙ ስትራግሎችን አብረን መተናል፣ አይተናል። በአንቺም የተነሳ በአብርሃምም ብዙ ነገር ተሰድበናልም ተበለናልም። ገባሽ? ስለዚህ አሁን ስለ አብርሃም ጉዳይ የምታደርጊያቸው ነገሮች ኤርሚ ከዚህ በላይ የሚበቃሽ ይመስለኛል። ገባሽ? እኔ በአንድ ተስፋ ቁረጪ ምናምን ነገር ልልሽ አይደለም። ተረዳሽኝ? ከአብርሃም ጋር እስከዛሬ በጣም ብዙ ነገር ታግለሻል፣ ሞክረሻል። አብርሃም ወደ ቀልቡ እንዲመለስ ዋናው ምክንያት የሆንሽው አንቺ ነሽ። ለአብርሃም እዚህ ቦታ የመድረሱ ዋናው ፖይንቱ አንቺ ነበርሽ እና ይሄንን ነገር እንኳን እያገናዘበ ያንቺን ውለታ ያንቺን ድካም እንኳን እያየ ቢያንስ ምንም ነገር ለማድረግ እየሞከረ አይደለም። ስለዚህ አንቺ ደግሞ ከዚህ ያህል ምንም ያጣሽው ነገር የለም። ገባሽ? እኔንም በዚህ ልክ ያህል ከማንም ጋር እየተጋጨውኝ የኔንም ክብር እየወረደ ነው። ገባሽ? አንቺ እዛ ጋር ሄደሽ የሆነ ነገር ስታደርጊ ወንድሟ የት ሄዶ ነው እየተባልኩ የምሰደበው አንድ ነኝ። ገባሽ አይደል? ከዚህ በላይ ይበቃሻል ኤርሚ። ተረዳሽኝ? ከአብርሃም ጋር እስከዛሬ ብዙ ነገር አብራችሁ የሆነ ነገር አሳልፋችኋል። ይገባኛል ፍቅር እንዴት እንደሆነ ምናምን። ከፍቅርም በላይ ትምህርቶችንና ጊዜሽን ሰጥተሽዋል። ግን እሱ ደግሞ በዛው ልክ ደግሞ ምላሽሽን እያገኘሽ አይደለም። በጣም እየደከምሽለት ነው። ግን ምንም አይነት ምላሽ እያገኘሽለት ስላልሆነ አንደኛ ነገ ላይም የተሻለ ህይወትን ማስተካከል ማንንም እኮ አግብተሽ መኖር አቅም ያለሽ ልጅ ነሽ። ምክንያቱም ከቁንጅና ብቲ ቁንጅና አለሽ፣ ከፍቅርም ብቲ ንጹህ ልብ አለሽ። ተረዳሽኝ አይደል? ማንንም የፈለግሽውን ነገር አድርገሽ ማግባት የምትችይ ልጅ ነሽ። ለአንድ ሰው ይሄን ዋጋ ከፍለሽ አንቺም ልብሽም ተሰብሮ ቅስምሽም ተነክቶ ቁጭ ብለሽ ስብርብር ብለሽ ቁጭ ከምትይ ይሄን ጥረት የምታደርጊው ነገር አቁመሽ ስለ ራስሽ ህይወት ተጨነቂ። ገና ወጣት ልጅ ነሽ፣ ብዙ ነገር ይጠብቅሻል። ይሄ በወጣትነት እድሜሽ እንደዚህ የምትሰቃያቸው ነገሮች ቢበቃሽ ጥሩ ነው። ለወደፊትም ይሄ ነገር በጣም ነው የሚጸጽትሽ። ስለዚህ ሄሚ ከአብርሃም ጋር ያለሽን ነገር ለአንድና ለመጨረሻ ጊዜ ከዚህ በኋላ ወስኝበትና ምንም ከሱ ጋር ግንኙነት አያስፈልግሽም። ገባሽ? እሱ በሄደበት ቦታ እንዳለ እየሄድሽ የምታደርጊያቸው ነገሮች በጣም ለክብርሽ የተዋረደና የሚደብር ነገር ነው። በቃ ግልጽ እኮ ነው እንደማይፈልግሽ። ገባሽ አይደል? አንቺን እዛ ጋር እየወቀሰሽ ነው። ወደ ነሩታ ያደላ እያየሽው ነው አይደለ? ቢያንስ እኔ እኮ ከአንቺ ጋር ይመለሳል ብዬ ነበረ፣ የሆነ ተስፋ አድርጌ ነበር። ጭራሽ አንቺን ወቃሽ አድርጎ ጭራሽ ሊርቅሽ እየሞከረ እኔን ተውኝ፣ እኔ ወደ ከሀገር ልውጣበት ምናምን ነገር ሲል እንዴት ነው አንቺ እዛ ኤርፖርት ድረስ እየሄድሽ እሱን መከታተል የማታቆሚው? መልስ ስጪኝ እንጂ ሄርሜላ። እሺ አይ መልስ እሰጥሃለሁ። አውርተህ እስክትጨርስ ነው እየጠበቅኩ ያለሁት። ይኸውልህ እኔም እንዴት ነው አሁን እሱ ወደ ደህንነቱ ሲመለስ ወይም ደግሞ ጤነኛ ሆኖ የዛን ሰዓት እሱ ባመመው ሰዓት በጣም ብዙ ነገር እየሞከርኩ የነበረው ጤነኛ ሲሆን እንደዚህ አይነት ሰው ይሆናል ብዬ ስላልጠበቅኩኝ ነው። እሱ ጤነኛ ቢሆን በእርግጠኝነት መጀመሪያ ያቋረጠውን ህይወት ከኔ ጋር የነበረውን ህይወት ይቀጥላል ብዬ ስላሰብኩኝ ነው እንጂ እኔ ዛሬ ላይ እንደዚህ አይነት ነገር ውስጥ ይገባል ብዬ አላሰብኩም ነበረ። ከዛ በኋላ ግን እንዴት ነው እኔ ላይ ማትፈርድም? ምክንያቱም ሚኪ አብርሃም በመጀመሪያ ደረጃ የመጀመሪያ ነው። እንዴት አድርጌ ነገሮችን ራሱ ማሳለፍ እንዳለብኝ ግራ እየገባኝ ነው ያለው። ገባህ አይደለ? አይኖ ብዙ ነገሮችን አሳልፌ ነው የመጣሁት። ብዙ ተብያለሁ፣ ብዙ ክብሬን አጥቻለሁ፣ ብዙ ነገሮችን ተሰድቤያለሁ። ብዙ ነገር በሱ ያጣሁት ነገሮች ብዙ ናቸው። ግን ደግሞ አንዳንድ ጊዜ መስዋዕትነት በመክፈል ውስጥ ጥሩ ነገር የምታገኝበት ነገሮች አሉ። እንደዚህ ለፋሁበትም ደግሞ ህይወት ነገር ላይ ምን አይነት ነገር እንደሚከፍለኝ አላውቅም። ገባህ አይደለ? እንጂ ልክ ነህ ሄርሜላ። ይሄ ልጅ እኮ ይኸውልሽ መስዋዕት መክፈል የጀመርሽው እኮ ትላንትና ታሞ አይደለም እኮ ገባሽ? አብርሃምን ካወቅሽው ቀን ጀምሮ ለሱ ሙሉ መስዋዕት እየከፈልሽ ያለሽው ይሄው ለአመታት እኮ መስዋዕት እየከፈልሽ ያለሽው አንቺ ነሽ። ግን ይኸውልሽ የመጀመሪያ ፍቅርሽ ስለሆነ ይገባኛል። የመጀመሪያን እንትን ለማለት ምናምን ይከብዳል። ግን ለወደፊት ደግሞ ይጸጽትሻል፣ ይቆጭሻል። ገባሽ? በዚህን ያህል ልክ ራስሽን አዋርደሽ ነገም አንቺም የሚደብርሽ ነገር ነው እያደረግሽ ያለሽ። እሱ በቃ እንደማይፈልግሽ እኮ አንድና አንድ ግልጽ ነገር ነው። ስለዚህ አንቺ ምንም መድከም የለብሽም። ገባሽ? ህይወትሽን አሻሽለሽ ለቤተሰቦች ለራስሽ እኮ ነው መኖር ያለብሽ። ስለዚህ ቅድሚያ የራስሽን ህይወት አስተካኪ፣ ስለ ራስሽ ተጨነቂ። አሁንም ቢሆን አብርሃም እያልሽ የምትሄጂው ነገር እንድታቆሚ ነው የምፈልገው። በማንም መጫወቻ እየሆንሽብኝ ነው። አዎ አንተ ትክክል ነህ ኮንኪ። ግን እንዴት ነው ይሄን ነገር ከምን አስበው ነው? አይኖ እኔ እንጃ ብቻ አሁን ላይ እሱ አሁን በደንብ እንዴት ነው እኔ አላውቅም። ብቻ
ምን እንደምልህም አላውቅም። ግን አብርሃም እኔ እንደዚህ ደህና ሆኖ እንደዚህ አይነት ነገር ውስጥ ይገባልን ብዬ አላሰብኩም። አሁን ግን ምናልባት የሆነ ትንሽ ፍንጭ እንኳን ሊኖረኝ የሚቻለው አብርሃም የሆነ ደህና ስቲል እንኳን አሁን እንደዚህ አይነት ሀሳብ ሲያመጣ እንኳን የሆነ እኔ እንጃ ተስፋ መቁረጥ አልቻልኩም። ሚኪ ምን ማድረግ እንዳለብኝ አላውቅም። አብርሃም እንዴት አድርጌ መተው እንዳለብኝ አላውቅም እንጂ ከዚህ በፊት በጣም ብዙ ምክንያቶች ነበሩ እኔ አብርሃምን ለመተው ማለት ነው። ግን በቃ በምላሹ የሆነ ነገር በቃ ዛሬ እንለያይ የሆነ ነገር ወይ የሆነ ነገር በቃ ከዚህ በኋላ ይበቃኛል ምናምን ብዬ ልክ እሱ ፊት ስቆም ግን ሌላ ሰው ነው የምሆነው። ለምን እንደሆነ አላውቅም። ይሄን ነገር ፈልጌው ወድጄው ምናምን አይደለም። ገባህ አይደለ? የብሶ ጥያቄ ነው። ሄርሜላ እንዴት ነው በዚህ ልክ ሰው የምታፈቅሪው? ታይ ለራስሽ ኑሪ ምናምን ይሉኛል። ግን ደግሞ ያን ምክር ሳልሰማ ቀርቼ ወይም ደግሞ የሰው ምክር ንቄ ያንተንም ደግሞ የወንድሜን ያውም የታላቅ ወንድሜን ምክር ንቄ አይደለም። ግን ደግሞ እኔም አልቻልኩም። ይሄ ደግሞ ፍቅር ወይ ተወው ወይ ሂጂበት ወይ አፍቅሪው አታፍቅሪ ወይ ታይው አታይው የምትለው ነገር አይደለም። እኔ ብተወው ልቤ እሱ ይረሳል ማለት አይደለም። ሚኪ ሄርሜላ ይኸውልሽ እኔ በዚህ ልክ አስፈላጊ አይደለም። አንቺም እኮ እየነገርሽኝ ነው አይደለ? አብርሃምን ብዙ መስዋዕት እየከፈልኩለት ነው። ከዛ ልርቆም እየሞከርሽ ከሆነ ልትርቂውም እየሞከርሽ ከሆነ እሱ ጋር ለምን መሄድ አስፈለገ? ልብሽ እሱ ጋር ሲሄድ እንደ አዲስ የሚያገረሽብሽ ከሆነ አንደኛሽን ከእሱ ጋር ግንኙነትሽን እንቅጭው አድርገሽ ታዩ ነው የሚልሽ። ገባሽ አይደል? እዛም እየሄድሽ ድጋሚ መሰቃየት ነው። እሱን ባየሽ ቁጥር መሰቃየት ነው። አንደኛሽን ከሱ ህይወት መራቅ አለብሽ። አንቺ እኮ ማንም እኮ እንደዚህ የሚጫወትብሽ አይነት ልጅ አልነበርሽ ሄርሜላ። ለዓላማሽ የቆምሽ ልጅ ነበርሽ። ሰው የምታከብሪ፣ ሰው እንደምትወጂ እኮ ማናችንም የምናውቀው ነገር ነው። ገባሽ አይደል? ለጠላቶችሽ እንኳን እኮ ክፉ ነገር የማትመኝ ልጅ ነሽ። ስለዚህ ለዚህ ልጅ አሁን ወደ ቀልቡ እንኳን ሲመለስ አብርሃም ከራሱ ጋር ነው ብለሽ ቢያንስ ነገሮችን ማገናዘብ አለብሽ። ብዙ መስዋዕቶችን ከፍለሽ ለሱ ብለሽ ተሰድበሽ ተረግጠሽ ብዙ ነገር ተብለሻል። አሁን ላይ ግን ይሄ ልጅ ከራሱ ጋር ቀልቡ ወደ ራሱ ተመልሶ እኛም እኮ ተስፋ አድርገንበት ነበር አይደል? ጭራሽ ወደኛ ዞሮ ሲያቀሳስር ቢያንስ የሚያረጋግጥበት ነገሮች ያስፈልጉታል ብለን መረጃዎችን በቪዲዮም በቮይስም እኮ አሰማ ነው አይደል? ከዚህ በላይ ምንም አይነት ማስረጃ አያስፈልግም። ስለዚህ አሁን አንቺን ያለ መምረጡ ምክንያት አንደኛ አይፈልግሽ ነው በቃ። ገባሽ? አንድ ሰው ከአንደበቱ እኔ አልፈልግሽም ብሎ የግድ መናገር የለበትም። ስለዚህ አንቺም ደግሞ የሚያደርገው ነገሮች ለአንቺ ጠቃሚ እስካልሆነ ድረስ አንቺን የማይፈልግሽ አንቺን የሚንከባከብሽ ነገር እስካልሆነ ድረስ እንድትታዩ ነው የምፈልገው። ገባሽ አይደል? እኔም በዚህ ጋር እየተሰቃየሁኝ ነው በአንቺ ምክንያት። እዚህ ጋር እኔ ስል በዛ እየገባሽ ነው። እኔም እዛ አብሬሽ ተከትዬሽ እየሄድኩኝ ነው። ነገሮች እንዳለ እኮ ተጠማዞ እኮ የሚመጡትም እኮ ለአንቺም ለእኔም ነው ችግሮች እየመጡብን አሉት። ስለዚህ አሁን ስለ አብርሃም የሚል ነገር ወይ ደግሞ ፍቅር የምትዩን ነገር አንደኛሽን እንቅጩ አድርገሽ ተይና የራስሽን ህይወት ኑሪ። የምትፈልጊውን ነገር ለማድረግ እኔም ዝግጁ ነኝ። ገባሽ አይደል ሄርሜላ? አንቺ እንደዚህ አልነበርሽም። ተረዳሽኝ? እንደዚህ አልነበርሽም ትላንትና። እባክሽ የምትፈልጊው ነገር ካለ እያንዳንዱን ነገር እኔ ላደርግልሽ ዝግጁ ነኝ። እኔ ይሄ ወንድምሽ እዚህ ጋር የቆምኩት ምንም ዝም ብዬ የስም ወንድም አይደለሁኝም። ገባሽ? ከዚህ በፊትም ከልጅነትም ስናርገው የመጣ ነው። የምናደርገው ነገሮች ታውቂያለሽ፣ የማደርግልሽ ነገሮች ታውቂያለሽ። ግን በዚህ ልክ ደግሞ አፍቃሪ ነሽና አብርሃምን ወደድሽው ብዬ እኔም ብዙ ነገሮችን ሞክሬልሻለሁ። ገባሽ? የማይደረጉ ነገሮችን የማይቻሉትን ነገሮችን ችለን ነው እየመጣን ያለው። ግን ከዚህ በላይ ደግሞ ለኛ መታገል እኔ ከእውነታ እየወጣን ነው። ተረዳሽ? ይሄ ፍቅር አይደለም። እንደዚህ አይነት ፍቅር እኔ አላየሁኝም። በቃ የምነግርሽ ነገር ቢኖር ከዚህ በኋላ ከአብርሃም ጋር ያለሽን ነገር አቁሚ። በቃ ደግሜ ከሱ ጋር ላይሽ አልፈልግም። ተረዳሽኝ አይደል? ጃንኪን ግራ ገብቶኛል። ማርያምን እኔ በጣም እንጃ ባብሽ ብዙ ተፈተኛለሁ፣ ብዙ እንትን ብያለሁ። ግን ምናልባት ከዚህ በፊት ነገሮችን አስተውለህ ወደ ኋላ መለስ ብላይተ ከሆነ እስቲል እኔ አልፈልግሽም የራሴን ህይወት ልኖር ምናምን ብሎኝ እስቲል እኔም ካንተ ህይወት ልውጣ ብዬው ከዛ በኋላ ግን ተመልሰን በቃ አብሬው በነበርኩ ሰዓት ያወሩኝ ነገሮች፣ የተናገረኝ ነገሮች፣ ያሳለፍናቸው ጊዜያቶች በጣም ከማንም ጋር አሳልፌ የማላውቀውን ነገር ነው ከሱ ጋር ያሳለፍኩት። ገባ አይደለ? ስለዚህ ለእኔም እንደዚህ ባንዴ አብርሃምን መተው ይከብደኛል። እና ደግሞ አንድ ቁርጤን የሚያሳየኝ ነገር እያሳየኝ አይደለም እሱም ቢሆን ማለት ነው። ገባ ወይ? በስትክክል እወድሻለሁ ማፈቅርሻለሁ ብሎ ከዚህ በፊት ብሎኛል። ብዙ ነገር ማሳለፈናል ከሱ ጋር። ግን ደግሞ አሁን ባለበት ሁኔታ የሆነ ታይኝም አትታይኝም ነው እያሳየኝ ያለው። ገባህ አይደለ? ወይ ቴክስት ላይ ያወራኛል ወይ በስልክ ይደውልልኛል። ከዛ በኋላ ወይ በአካል ሌላ ሰው ይሆንብኛል። ግራ ገብቶኛል። እና ቢያንስ እስቲ ከሱ ስሜት ጋር ያለው ነገር እሱን አንደርስታንድ ለማድረግ ልሞክር ከምፈርድበት ብዬ ነው እንጂ እንዴት አድርጌ እኔ እንጃ። ለኔ ከባድ ነው። ይሄ እኮ መወላወል ነው ሄርሜላ። አንደኛ እዚህ ጋር ካንቺ ጋር መሆን ያልፈለገ አንዴ በቴክስት አንዴ ደግሞ የሆነ ሳይል የሚመለስብሽ ከሆነ ይሄ ልጅ ያንቺ አለመኖር ትርጉሙ እየገባው ነው የሚመለሰው እንጂ አንቺን ፈልጎሽ አይደለም። ገባሽ? ያንቺ ጥቅምን እያየ ነው በግልጽ። እኔ በቃ ልንገርሽ፣ ከዚህ በላይ ብዙ ነገሮች ስለሱ መጥፎ ጥሩ ነገሮችን መናገር አልችልም ከዚህ በላይ።
ግን ፍቅር ይኸውልሽ አንቺ የመጀመሪያሽ ነው። ፍቅር ይገባኛል ምን ያህል ስትራግል እንዳለው ምናምን በፊልም ያየሽው ነገርም ሊሆን ይችላል። ግን ፍቅር ደግሞ ከዚህ በላይ ማንኛውም ሰው ትንሽዬ ምክንያት እኮ ነው የሚፈልገው። ገባሽ አይደል? አንድን ሰው አብጠርጥረሽ ለማወቅ ትንሽ ምክንያት ትፈልጊያለሽ፣ ጥሩነቱን መጥፎነቱን። ግን ለአብርሃም ደግሞ ከዚህ በላይ አንቺ ማንም እኔ በታሪክ ይሄ ፍቅር እስከ መቃብር የሚለው ጥቅስ ራሱ እንዳንቺ ታሪክ ያለው አይመስለኝም። ከዚህ በላይ ለአብርሃም ምን መሆን እንዳለብሽ ራሱ እኔ ሄርሜላ ብቻ ግራ ጋብሽ። ከዚህ በኋላ እኔ በቃ እየነገርኩሽ ያለሁት አብርሃም የሚባልን ሰው እርሺ በቃ ገባሽ? የምትፈልጊያቸውን ነገሮች እንዳለ እኔ ያለሁልሽ። ማድረግ የምትፈልጊውን ነገር አድርጊ በቃ። እሱ መርሳት የምትችይው አንቺ የሚያስደስቱሽን ነገሮች ማድረግ ስትችይ እንጂ እቤት ተቆልፈሽ እቤት ቁጭ ብለሽ ወይ ደግሞ ስራ ቦታ ብቻ ቁጭ ብለሽ ስለዋልሽ ብቻ ስለ አብርሃምን እረሳዋለሁ ማለት ልክ ነሽ፣ ይከብዳል። ግን አዳዲስ ሰዎችን ተዋወቂ፣ መዝናናትን ልመጂ፣ ያለሱ ወክ ማድረግ፣ እንደዚህ መብላት፣ መውጣት፣ መንቀሳቀስ፣ ብዙ ነገሮችን ሞክሪ። የዛኔ ሄርሜላ ታገናዝቢዋለሽ። ገባሽ? የአብርሃም ነገር ለካ አንቺ ሲጀመር ከሱ በፊትም ምን አይነት ልጅ ነበርሽ? ጥሩ ልጅ ነበርሽም። አብርሃምም ሲመጣ ሞር ጥሩ ሆንሽ አይደለ? ቢሄድም ቢቀርም የሚጎዳው እሱ እንጂ አንቺ አይደለሽም። ስለዚህ ለራስሽ መሆን ነው እንጂ ያለብሽ በዚህ ልክ ለራስሽ መንከባከብና ለራስሽ መሆን ያለብሽ ልጅ አሳልፈሽ ማንነትሽን ለሱ እየሰጠሽ ማንነትሽንም በማንም እየተዋረደ ክብርሽም ዝቅ እያለ እኔ ባላይ ደስ ይለኛል ሄርሜ። እኔ ከዚህ በላይ መናገሩ ከብዶኛል። እባክሽ እሺ። ኩኩራ ገባኝ ማለት እንዴት ነው አሁን አቻኩለክ ላውራሽ ምናምን ነገር ስትለኝ እኔ በዚህ ልክ አልጠበቅኩም። ምናልባት ነገሮች አውቃለሁ ማለት እኔ በጣም ለፍቅር መስዋዕትነት እየከፈልኩለት ያለሁት ነገር ቤተሰብንም እያሰደበ አንተንም እያሰደበ ራሴንም ደግሞ ከማንም በላይና ከቤተሰብም ካንተም በላይ ደግሞ ራሴን እያሰደበኝ እንደሆነ ከዚህ ቤት ውጪ እየተባልኩ እንደሆነ አውቃለሁ። ግን ደግሞ እንዴት ነው ሰው ለመፍረድና ራሱ ስትኖረው አንድ አይደለም። አንዳንድ ጊዜ ስትፈርድና የኖርከው ሲሆን አንድ አይደለም። ገባህ አይደለ? እኔ ያለፍኩበትን መንገድ አውቃለሁኝ። እኔ ከሱ ጋር አሪፍ ጊዜ ባሳለፍኩበት ሰዓት ምን አይነት ሰው እንደሆነ አውቃለሁኝና በምን አይነት ቅጽበት እንደዚህ እንደተቀየረ አላውቅም። ታውቃለህ አብርሃም እኔ ፍቅሬን እንኳን ሲቀበለኝ ድረስ ምንም የሚያስመስል ሰው አልነበረም። ምናልባት ወደ ኋላ መለስ ብለህ ካሰብክ በቃ የማይፈልግ ከሆነ አልፈልግም ይላል። ከኔ ጋር የሚያሳልፍበት ነገር እስቲ ከረጅም ጊዜ በኋላ ነው ፍቅሬን እንኳን የተቀበለኝ። ገባ? እንደ ማንኛውም ወንድ እሱ እኔ የሆነ ነገር ተጠቅሞብኝ ዞር ለማለት ፈልጎ ቢሆን ኖሮ የሆነ ነገር ብቻ እንዴት ነው እኔ አሁን ስለ አብርሃም የሆነ ነገር ክፍተት ለአብርሃም መጥፎነት አብርሃም በደለኝ ምናምን ብዬ ላንተ ማውራት አልችልም። ምክንያቱም አይታወቅም። ዛሬ ምናልባት ይሄ ነገር በእኔና በሱ መሀል ክፍተት ተፈጥሮ አንተና አብርሃም በአንድ ጠረጴዛ የምትገናኙበት አጋጣሚ ሊኖር ይችላል ነገ ላይ በእኔ ምክንያት ማለት ነው። በሰላም ወይ በጤና ወይ በሆነ ነገር አሁንም ያለሁት ፊውቸርን እያሰብኩ ነው እንጂ እውነት ነው አሁን ያለሁበት ሁኔታ ተስፋ ያስቆርጣል። ግን ደግሞ እያልኩ ነው አንተ ለመፍረድ ይቀልሃል ሚኪ፣ እየፈረድክብኝ ያለው የሆነ ነገር እንደዚህ አድርጊ ከህይወትሽ አስወጪ ምናምን። ኦፍ ኮርስ እኔ እሱ ከህይወቴን ባስወጣውም ባላስወጣውም ተጎጂዋም ተጠቅመው ምን ነኝና ግን ደግሞ እንዴት ነው በኔ በኩል ሆነ ካልተረዳኸኝ ሚኪ፣ እንደገና ደግሞ ይሄ እንዴት ነው ይሄ የላይፍ ኤክስፒሪየንስን ማቅሰው አይደለሁኝም። ከሆነ ሰው ጋር ከሆነ አንዳንድ ጊዜ እኮ ሪሌሽንሺፕ መጀመሪያ ቀድሞ ቢኖር ኖሮ ከሆነ ሰው ትምህርት ትማራለህ ምናምን። ይሄን ነገር ግን እኔ እንዴት አድርጌ ማሳለፍ እንዳለብኝም አላቅም፣ ግራ ገብቶኛል። እንደገና ደግሞ የእውነቴን ነው የሚልክ አንተ አጠገቡ ስላልነበርክ ወይም ደግሞ ከኔ ጋር አሪፍ ጊዜ በሚያሳልፍ ሰዓት ምን አይነት ነገሮችን ሲነግረኝ እንደነበረ ስለማቅ ነው። ያ ሁሉ ደግሞ አላማዎች፣ ያ ሁሉ ጥሩ ነገር እያወራ የነበረው ነገሮች ደግሞ እንዲሁ ለከንቱ ይቀራሉ ብዬ አላስብም። እኔ ከኔ ጋር በጣም ብዙ ርቀት ሄዷል። ቃል ገብቶልኝ ነበረ እንደዚህ እንሆናለን፣ እንደዚህ እንደርሳለን፣ ፊውቸራችንን አላማችንን ነግሮናል። አላማው ላንተ አይነገርም ወይም ደግሞ ለሌላ ሰው አይነገርም። ይገባኛል። ግን ማንም ሰው እኮ ሄርሜላ ፍቅር ውስጥ ሲገባ እኮ የሆነ እቅድ ይዞ የሆነ ተስፋ እየሰጠሽ ነው እንጂ ፍቅር ውስጥ መገቢው ዝም ብሎ እኮ ማንም ከመሬት ተነስቶ ወድጄሻለሁ ብቻ ስላለ ማንም እኮ ተጋብቶ የሚኖር የለም። ከዛን ሲቀጥል ደግሞ እኔና አብርሃም አንድ ቴብል ላይ ተቀምጠን የማይቀር ነገርም ሊሆን ይችላል። ገባሽ? አብረን ተቀመጥን ምንም ይሁን ቤተሰብም ሆነን ነገም አብረን ባንቀጥልም እኔ ስለ አብርሃም መጥፎነት እየተናገርኩኝ አይደለም። ገባሽ? አብርሃም መጥፎ ነው ጥሩ ነው እያልኩሽ አይደለም፣ በግልጽ እየተናገርኩ ያለሁት። ግን ከአንደበቱና ከድርጊቱ የምትረጂው ነገር አለ። በቃ ሄርሜላ እንደማይፈልግሽ እኮ አንድና አንድ ግልጽ ነገር ነው እያሳየሽ ያለው። የግድ እኮ አንድ ሰው እኔና አንቺ እንደዚህ እንኖራለን እንደዚህ ተስፋ ምናምን ስለሰጠች የግድ የተናገረው ሁሉ ይሆናል ብለሽ እዛ ሰው ላይ ኤክስፔክት አታደርጊም። ተረዳሽ? ስለዚህ የሆነ አላማ አላችሁና ሁሉም ነገሩ ልክ ነው ብለሽ የምታስቢ ሰው ከሆነ ተሳስተሻል። ምክንያቱም ማንም ሰው ትዳር ከያዘ በኋላ የሚፋታው
የተደረገለት የተገባለት ቃል በፊት የሚያውቁት ሰው እና ትዳር ላይ ደግሞ ሲመጣ ደግሞ ያ ሰውዬ ትክክለኛ ባህሪውን ሆኖ ተገኝቶ ስለማያውቅ ነው አብዛኛው ሰው የሚፋታው። ስለዚህ አሁን አብርሃም ተስፋ ሰጠሽም ብዙ ነገር ማለሽም ትላንትና ላይ ከራሱ ጋር አልነበረምና አሁን ቀልቡን አግኝቷል ብትይ ቀልቡ አሁንም ልክ አይደለም፣ ከራሱ ጋር አይደለም። በቃ ገባሽ? ይሄ ልክ ከራሱ ጋር ነው አሁንም የምትይኝ ከሆነ ወደ አንቺ መመለስ ነበረበት። ጭራሽ አንቺን ወቃሽ ሆኖ ከዚህ በፊትም ያቅሻል። አብረሹ እየኖርሽ አብረሹ እየጠጣሽ ደስተኛ ሆናችሁ እንኳን ይሄ ልጅ በሆነ ቅስፈት ብቻ በራሱ መንገድ በሆነ ነገር ብቻ ተነስቶ አሁን አንቺም እንትን አይደለም አንቺም አልፈልግም ምናምን ነገር እያለ እኮ ይኸውልሽ እንደማይፈልግሽ እኮ በግልጽና ብቻ ያው ምናልባት ነገሮች ስለተደራረቡበት ሊሆን ይችላል። አሁን አልፈልግሽም ምናምን እያለኝ ያለው አሁን እንዴት ነው ስለሱ ነገሮች ልሸፋፍንብህ ምናምን ፈልጌ ሳይሆን አንደኛ ደረጃ እንዴት ነው አንቺን እኔን አልፈልግሽም ብሎ ሩታ ጋር ሄዶ ቢሆን ኖሮ እውነት ይሄን ነገር ሊያሳምነኝ ይችል ነበር። ግን እዚች ጋር ነው ሁለታችሁንም አልፈልግም ነው እያለ ያለው። እኔ አሁን እሱ እዚች ጋር የሆነ ነገር አልፈልጋችሁም ስላለ የሆነ ነገር ከመሬት ተነስቼ ውሳኔ ወስኜ የሆነ ነገር ሆኜ እሱ የሆነ ነገር ሆኖ ባየው እንደገና ወደ መጀመሪያ ህይወት ተመልሶ አንገቱን ደፍቶ የሆነ አንዴ በጥፊ ተመታ የማይከበርበት ቦታ ላይ ቁጭ ብሎ ሳየው ያመኛል። አሁንም ቢሆን ከኔ ጋር እንኳን ተለይቶ እሱ ደስተኛ ይሆናል ብዬ አላስብም። በእርግጠኝነት የሚያስጨንቅሽ እኮ ያንቺ ክብር ሲኖረው ነው። ገባሽ? ላንቺ ክብር ሲኖረው ላንቺ ሲጨነቅ ነው ይሄ ልጅ አርፎ መቀመጥ የሚችለው እንጂ እኮ አብርሃም በየሄደበት እኮ አንቺ ነሽ እኮ አሳደሽና ተከትለሽው የምትሄጂው። ገባሽ አይደል? ሩታ ወይ አሳዳው እኮ ሄዳ እኮ አይደለም እሱ ጋር የምታገኙም እሱ ራሱ ፈልጎ ነው እኮ አይደል ቤታቸው ሄደው። አንቺ ለምንድን ነው እሱ ስር እያሳደድሽ እየሄድሽ አንደኛ እሱን እየተከተልሽ በምንም አይነት ተአምር እሱ ማፍቀርሽ ልታቆሚ አትችይም። ተረዳሽኝ? አብርሃምን ለማፍቀር ለማቆም ከፈለግሽ ይኸውልሽ እየነገርኩሽ ነው ከአብርሃም ጋር ያለሽን ኮኔክሽኖች ቀለል አድርጊ። ከዛን ሲቀጥል መንቀሳቀስ ውጪውን መውጣት ምን ሁሉንም ነገር ልመጂ። ይኸውልሽ የመጀመሪያሽ ስለሆነ ሁሉም ነገር ልክ ሆኖ ነው ላንቺ የሚታይሽ። ገባሽ አይደል? ላይፍ አላየሽም። እኔ ላይፍ ሁለተኛዬ ቢሆን አብርሃም ይሄኔ ሁሉንም ነገር ባገናዘብኩ ነበር እኮ አልሽኝ አይደለ? ስለዚህ አብርሃም የመጀመሪያሽ በመሆኑ ደግሞ ልትሸወጂ አይገባሽም። ይሄ ልጅ ነው መጥፎ ነው ጥሩ ነው የሚለውን ነገር ላቅ አልችልም። ምክንያቱም ከኔ ጋር አብሮ አይበላም አይጠጣም አብሮ አይንቀሳቀስ ምንም ነገር የለኝም። ካንቺ ጋር ነው ኮኔክሽን ያለው። ገባሽ አይደል? ስለዚህ አብርሃም እንዲህ ነው ጥሩ ነው እያልሽ ከምታወሪልኝ ከስርስሩም ደግሞ እየልሽ እንትን ከምትይ አንደኛ ወጣ ብለሽ ላይፍሽ ውጭሽን እንዳለ ቃኝ እይ። ገባሽ አይደል? የትኛው ባለ ትዳር ነው የትኞቹ ናቸው እንዴት አይነት ፍቅር እንዴት ነው የሚለውን ከሌላ ሰዎች እና ተማሪና እሺ። ግን እኔ አሁን በጣም ጥያቄ የሆነብኝ ነገር በመጀመሪያ ማለት ነው ሚኪ አሁን አብዛኛውን ለተመልካች ወይም ደግሞ ሩቅ ሆኖ ለሚታየው ነገር አብርሃም እያደረገ ያለው ነገር ስለሚያስጠላና ስለሚያስደብር ነው ይሄን ሀሳብ ያመጣው ወይስ ይሄ ራስህ ሀሳብ ነው? ሄርሜላ በቃሽ። እኔ ከዚህ በላይ ይልሽ እኔ ማለት ስለ ሰው ስላወራ ምናምን እንዴት ነው አሁን ለምሳሌ ሰው አሁን እኔ ጥሩ ነገር እንኳን እያደረኩኝ መጥፎ ነገር እንዳደረኩኝ እንትን ይላል የኔ ነገር በደንብ አንደርስታንድ ገብቶኛል። ግን እኔ ደግሞ አንድ ምልህ ነገር አለ። እንዴት ነው አሁን ብዙ ጊዜ መጥፎ ነገር ስለኔ ይወራል ወይ የሆነ ነገር እኔ አይ ዶንት ኬር ዋት ፒፕል ሴይ አባውት ሚ። ግን ደግሞ ሰው የሆነ ነገር ስላወራ ምናምን ሳይሆን አይ ኖ ራሴን ማን እንደሆንኩኝ ማለት ነው። ስለዚህ ብቻ ግን እኛ አላውቅም ኤርሚ፣ እኔ ማንም ስለ ማንም ያወራ ግድ አይሰጠኝም። ምክንያቱም ምንም የሚቀይሩትን ፋይዳ የሚሰጡኝም ነገር የለም። ግን አንቺ መገኘት በሌለብሽ ቦታና ክብርሽን ዝቅ እያደረግሽ ነው። ስለዚህ ከአብርሃም ጋር ያለሽን ነገር እንድታቆሚ ነው ፈልገው። እሺ አስብበታለሁ። እርግጠኛ ነሽ? አዎ ቢያንስ አስብበታለሁ። ራሱ ቢያንስ 50 አይደል የሚባለው? አስብበታለሁ። እንዴ ይሄ ህይወት እኮ ቀላል አይደለም። አስብበታለሁ ራሱ አንድ መልስ ነውና በቃ አሁን ስራ መሄድ ስላለብኝ ልሄድ በቃ። እሺ ቻው። እደውልልሻለሁኝ።